እንግዲህ ያለ እግዚአብሔር ፈቃድ ያለ ቅዱሳን መላእክት ቤተ መቅደስ አይቃጠልም፣ አሕዛብም መጥተው ሊያጠፏት አይችሉም። ስለዚህ የኛ ኃጢአትና በደል ነው እንደዚህ እንዲሆን የሚያደርገው አዎ ነው። ይህንንም ደግሞ ዕዝራ ከምርኮ በኋላ ሲናገር በካልዕ ዕዝራ ምዕራፍ 6 ቁጥር 13 ላይ ይህ ቤት በቀድሞ ዘመን በታላቁና በብርቱ ንጉሥ ሰሎሞን ተሰርቶ ተፈጽሞ ነበር። ልዩ ልዩ በሆነ ስራ የጽድቅ ስራ ትወረሳለች የሚል አለን እና ከዛ ጋር አያይዞ 100 ያፈራ 60 ያፈራ 30 ያፈራ የሚል አለን። በተለያየ እንትን የምንኖር ሰዓት ከሆነ 30 100 60 መባሉ ምንድነው የቁጥር ልዩነቱ? ሁላችንም ሄደን አንዴ መንግስተ ሰማያት የምንኖር ከሆነ የቁጥር ልዩነቱ ምንድነው የሚያመጣው? በ40 ቀኑ ተስሎተ መልክ ይፈጸምለታል። ነፍስና ስጋ ይዋሃዳሉ። እሺ ነፍስና ስጋ ከተዋሃዱ በኋላ በተለያየ ምክንያት ይሁን በህመምም በመድኃኒትም በልዩ ልዩ ሊሆን ይችላል እና ከእናቱ ማይፀን ከወረደ ጀምሮ ውሃ የወሰደው አራዊት የበሉት እሳት የበለው አመድ የነበረው ሁሉም ሙቶ የተቀበረውም ሁሉም ታድሶ ይነሳል። ከተነሳ በኋላ ዓለመ ነፍስ በግዙፍ ስጋ አንዳንድ ሰዎች አፈጣጠራችን የኛ ከመላእክት ይበልጣል የሚሉ አሉ። እኛ እውነት ከመላእክት እንበልጣለን? አይ ሰው ከመላእክት የሚበልጥበትም የሚያንስበትም አለ። ከመላእክት የሚበልጥበት ለመላእክት ያልተሰጠ ስልጣን ለሰው ልጅ ተሰጥቷል። ለመላእክት የማሰር የመፍታት መንግስተ ሰማያት የማስገባት ስልጣን የክህነት ማዕረግ የላቸውም። ለሰው ግን መንግስተ ሰማያትን የሚያስገባበትና የሚያስገባበት ስልጣን እግዚአብሔር በምድር ያሰራችሁት በሰማይ የታሰረ ይሆን፣ በምድር የፈታችሁት በሰማይ የተፈታ ይሆን ብሎ ሰጥቷል። በዚህ ከመላእክት እንበልጣለን። ከመላእክት የምናንስበት ደግሞ መላእክት ረቂቃን ናቸው። ሕማም፣ ሞት፣ ድካም የለባቸውም። በእኛ ግን ሕማም፣ ድካም፣ ሞት አለብን። አይደለም እኛን ጌታችን ኢየሱስ ክርስቶስ ስጋን በመልበሱ ክቡር ዳዊት በመዝሙር 8 ላይ እቃ አጸጽቆ መላእክት ከክብረ ስብሐት አከለልኮ ከመላእክት ትንሽ ዝቅ አደረግከው፣ ነገር ግን በክብር ከፍ ከፍ አደረግከው፣ ክብርንና ሞገስን ጎናጸፍከው ይላል። ጌታችን ኢየሱስ ክርስቶስ ስጋን በመልበሱ ታሟል፣ መከራ ተቀብሏል። ታሟል ማለት መከራ መቀበል ነው። የጌታችን ኢየሱስ ክርስቶስ ሕማም ተብሎ የሚነገርለት በአዳም የደረሰውን መከራ ሁሉ እሱ ደግሞ በአይሁድ እጅ ተቀብሏል። ለ5500 ዘመን አዳምን አጋንንት በእሳት አለንጋ ሲገርፉት ነበር ይላል። ይህንን ደግሞ ጌታችን ኢየሱስ ክርስቶስ በለበሰው ስጋ መከራ ተቀብሎበታል እና በዚህ ከመላእክት አሳነስከው ይላል እና ከመላእክት የምናንስ በስጋችን ነው፣ በስልጣን ደግሞ ከመላእክት እንበልጣለን። እንዲሁም አሁን በመጽሐፍቱ ላይ ሌላ ደግሞ ያየሁት ነገር ምንድን ነው? ቅድስት ቤተክርስቲያንን ከ300 በላይ የሚሆኑ መላእክታን ይጠብቋታል፣ ስርዓቷን ለሚያፈርሱና ለሚበድሏት ደግሞ ይቀስፋሉ ይላል። በአሁኑ ዘመን የምናየው ነገር ደግሞ እጅግ በጣም የከፋ አለ። ዲያቆኖቻችን፣ ቀሳውስቶቻችን፣ የቤተክርስቲያን ሰዎቻችን፣ ሌሎች አካላት ሲያጠፉ እናያለን እና መላእክታን የሚጠብቁ ከሆነ ይሄ ነገር ሲፈጸም ለምንድን ነው ዝም የሚሉት? ቤተ መቅደስ የተሰራ ለሰው ነው፣ ሰው እንዲከብርበት፣ የሰው ልጅ እንዲድንበት ነው። ይህ ደግሞ በመላእክት ይጠበቃል። በመላእክት የሚጠበቅበት ምክንያት ደግሞ ሰው ለበጎ ስራ ዝግጁ ሆኖ ብቁ ሆኖ ሲገኝ ነው። ሰው ለበጎ ስራ ብቁ ሆኖ ካልተገኘ መላእክት አይጠብቁም። የእግዚአብሔር ክብርም ከቤተ መቅደስ ይርቃል፣ ከሰው ልጅም ይለያል። እግዚአብሔር ጸጋ መጀመሪያ እግዚአብሔር ለሙሴ ሕግን ሲሰጠው ምንድን ነው ያለው?
በኦሪት ዘጸአት ምዕራፍ 23 ቁጥር 20 ጀምሮ እኔ ወዳዘጋጀሁልህ ምድር እንዲያገባህና በምትሄድበት ሁሉ በመንገድህ እንዲጠብቅህ በፊትህ የሚጓዝ መልአኬን አዘዋለሁ። እኔ የምነግርህን ሰምተህ የመልአኩንም ቃል አክብር፣ ስመው እምቢም አትበለው። ይህንን ሁሉ ካደረግህ፣ ሕጉን ከጠበቅህ፣ የምነግርህን ሁሉ ትእዛዙን ሁሉ ከፈጸምክ ወደ ከነዓን ምድር ወስዶ ያስገባሃል። እኔም በከነዓን ውስጥ ያሉ 7ቱን አህጉር አጠፋቸዋለሁ ብሎ እግዚአብሔር ነግሮታል። ይህን ካለ በኋላ ደግሞ ሕግን ከጠበቅ አምላከ እስራኤል እየተባልክ የኔ ስም በአንተ ላይ ሲጠራ ይኖራል። እነሱ አምላከ እስራኤል እየተባለ እግዚአብሔር እንደሚመሰገንበት በእነሱ ላይ፣ በእኛ ደግሞ ሕጉን የምንጠብቅ ከሆነ አምላከ ክርስቲያን ተብሎ እግዚአብሔር ይመሰገናል። አምላከ ቅዱሳን እንደምንለው ሕጉን ካልጠበቅን ግን መልአኩ ራሱ ቀሳፊ እንደሚሆን ይቅር አይልህምና ይላል እዚያው ላይ። ሕጉን ካልጠበቅ ይቅር አይልህም እና ሕጉን ከጠበቅና መላእክት ይጠብቁናል፣ ሕጉን ካልጠበቅና መላእክት ይቀስፉናል። ይህንም በተረፈ ባሮክ ምዕራፍ 1 እና 2 ላይ ኤርምያስ የተናገረውን ቃልና ያየውን ማየት ይቻላል። እስራኤላውያን ኃጢአት ሰርተው እግዚአብሔርን አሳዝነው ባለበት ወቅት ነቢዩ ኤርምያስ ከቤተ መቅደሱ ቅጽር ግቢ ውስጥ ሆኖ ከሌሊቱ 6 ሰዓት እየጸለየ ባለበት ሰዓት መላእክት በእጃቸው የእሳት መብራት ይዘው የመለኸት ድምፅ እየነፉ በቤተ መቅደሱ ቅጽር መጥተው ቆሙ። ቅዱስ ኤርምያስ ግን እግዚአብሔርን አንዲት ነገር እስክጠይቀው ድረስ ይህችን ከተማ አታጥፉ ብሎ ለመናቸው። እግዚአብሔርም ከወዳጄ ከኤርምያስ ጋር እስክነጋገር ድረስ ከተማዋን እንዳታጠፉ አለ። መላእክትም ከተማዋን ሳያጠፉ ታገሱ። እግዚአብሔርም ለኤርምያስ ሁሉን ነገር ነገረው። እግዚአብሔር የነገረውንም ኤርምያስ ከፈጸመ በኋላ በበነገው ሲነጋ የከለዳውያን ሰራዊት ከተማዋን ከበቧት። ታላቁ መልአክም መለኸት ነፋ። የከለዳውያን ሰራዊት ኑ ግቡ፣ እነሆ የከተማዋ በር ተከፍቶላችኋል አላቸው ይላል። እንግዲህ ያለ እግዚአብሔር ፈቃድ ያለ ቅዱሳን መላእክት ቤተ መቅደስ አይቃጠልም፣ አይዛብም መጥተው ሊያጠፏት አይችሉም። ስለዚህ የኛ ኃጢአትና በደል ነው እንደዚህ እንዲሆን የሚያደርገው ነው። ይህንንም ደግሞ ዕዝራ ከምርኮ በኋላ ሲናገር በካለ ዕዝራ ምዕራፍ 6 ቁጥር 13 ላይ ይህ ቤት በቀድሞ ዘመን በታላቁና በብርቱ ንጉሥ ሰሎሞን ተሰርቶ ተፈጽሞ ነበረ። ነገር ግን አባቶቻችን ኃጢአት ሰርተው ሰማያዊው የእስራኤል ፈጣሪን ስላሳዘኑት እግዚአብሔርም ለከለዳውያን ለባቢሎን ንጉሥ ለናቡከደነጾርና ለፋርስ ንጉሥ አሳልፎ ሰጣቸው። የባቢሎን ንጉሥ ናቡከደነጾርም ይህን ቤት ቤተ መቅደስ ማለት ነው፣ ይህን ቤት አፈረሰ፣ በእሳትም አቃጠለ። ቤተ መቅደሱን በእሳት ካቃጠለ በኋላ ሕዝቡን ማርኮ ወደ ባቢሎን ወሰደ ብሎ ተናግሮታል። ኤርምያስ የተናገረውን ነው ዕዝራ ከምርኮ በኋላ ቤተ መቅደሱ ሁላ ፈርሶ ከስንት ዘመን በኋላ የተናገረው። በነቢዩ በሕዝቅኤል ምዕራፍ 8 እና 9 ስንመለከት የምናገኘው ኃይለ ቃል አለ። ምዕራፍ 8 ላይ እግዚአብሔር ለነቢዩ ሕዝቅያስ እንዲህ ብሎታል። ለነቢዩ ሕዝቅኤል ማለት ነው። የሰው ልጅ ሆይ ከመቅደሴ ያረቁኝ ዘንድ የእስራኤል የቤት ሽማግሌዎች በስውር የሚያደርጉትን ኃጢአት ታያለህን? ጀርባቸውን ለእግዚአብሔር መቅደስ ፊታቸውን ወደ ምስራቅ አዙሮ ለፀሐይ ይሰግዳሉ ይላል። ምዕራፍ 8 ነው። ቀጥሎ
እስራኤላውያን የሚሰሩትን ኃጢአት እየዘረዘረ ከሄደ በኋላ በምዕራፍ 9 ላይ 6 ሰዎች በእጃቸው የማጥፊያ መሳሪያ የያዙ ሰዎች እግዚአብሔር ለሕዝቅኤል አሳይቶታል። ነቢዩ ሕዝቅኤልም ከ6ቱ አንዱ የቀለም ቀንድ የያዘ ነበረ። የቀለም ቀንድ የያዘውን በከተማዋ ስለሚሰራው ኃጢአት በሚያለቅሱ ሰዎች ግንባር ላይ ምልክት አድርግባቸው፣ ወደ ከተማው ግቡና ለማንም ሳትራሩ ከመቅደሴ ጀምራችሁ። ከመቅደስ እንግዲህ የእግዚአብሔር ክብር ከመቅደሱ አይደለም የሚርቀው፣ ክፎች ሰዎች ሲኖሩበት ከመቅደሴ ጀምራችሁ ለሽማግሌውና ለድንግሊቱ፣ ለወጣቱ፣ ለሕፃናቱና ለሴቶቹ ሳትራሩ ሁሉንም አጥፉ። ምልክት ወደ ተደረገባቸው ሰዎች ግን አትድረሱ ብሎ ተናግሯል። ንጹሐኖች አይሞቱም፣ ክፉዎች ይሞታሉ። እና ቤተ መቅደስ ለምን ይቃጠላል? እኛ ክርስቲያኖች እግዚአብሔርን እያመነ ለምን እንደዚህ መከራ ይደርስብናል ይላል ሰው። ራሱን መፈተሽ አለበት። ራሴ ምንድን አድርጌ ነው ሁሉ መከራ የሚደርስብኝ ማለት ይገባል። ዝም ብሎ እግዚአብሔርን ከማውቀስ እያንዳንዱ በሕዝቅኤል ምዕራፍ 19 የተናገረውም አለ። በከተማዋ ማትን ባመጣ እንስሳቶቹን እንግዲህ አይደለም ሰው እንስሳቶች ሁሉ ይጠፋሉ። እንስሳቶች የሰው መገልገያ ስለሆኑ በከተማው ማት ባመጣ ረሃብንም ሸነፈርንም ጦርነትንም በማመጣ ጊዜ ኢዮብና ዳንኤል ኖህ ቢኖሩም ራሳቸውን ያድናሉ እንጂ ልጆቻቸውን አያድኑም ይላል። ምክንያቱም ልጆቻቸው ተነግረው ካልተመለሱ እነሱ ግን የበቁ ሆነው ከእግዚአብሔር ጋር እየተነጋገሩ ልጆቻቸውን ማዳን አይችሉም። ልጆቻቸው ኃጢአት ሲሰሩ ቆይተው ግን እስካሁን ድረስ እግዚአብሔርን በድለናል፣ ከአሁን ጀምሮ መመለስ ይገባናል ብለው ንስሐ ከገቡ እግዚአብሔር ያተርፋቸዋል። እና በራሳችን መዓት ነው መዓት የሚመጣብን። እንግዲህ አይዛብ ሁለተኛ አይዛብ ምን ጊዜም እኛና አይዛብ በጠላትነት ነው የምንኖረው። አዳም ከሳተ በኋላ በአንቺና በሴቲቱ መካከል ጠላትነትን አቆማለሁ ብሎ እባብንና ሔዋንን ሲረግም በሴቲቱ የተባለች ቤተክርስቲያን ምዕመናን እኛ የምናምነው ነን። በእባቡ አንጻር ደግሞ ዳይብሎስን ነው። እስከ ዓለም ፍጻሜ ዳይብሎስ ደግሞ በወዳጆቹ ላይ እያደረ ክርስቲያኖችን ሲያሳድድ ይኖራል እና ኃጢአት ያልሰሩ ሰዎች በስጋ መከራ ይቀበላሉ፣ ሰማዕትነትን ይቀበላሉ። በነፍስ ደግሞ መንግስተ ሰማያትን ይወርሳሉ። እነ ቅዱስ ጊዮርጊስም 7 ዓመት መከራ ተቀብለዋል። ከጳጳሳትም ስናይ እነ አትናቴዎስ ብዙ 318 ሁሉ ጳጳሳት አብዛኞቹ በመናፍቃንና ባላውያን በመናፍቃን ጳጳሳት ባላውያን ነገስታት መከራ ተቀብለዋል እና እነሱ ለክብር ነው። እነዚህ አረማውያን በእኛ ላይ መከራ ቢያደርሱም መጨረሻ ግን ፍዳቸውን ያገኛሉ። እስራኤላውያንን ግብፃውያን ለ215 ዓመት ያህል መከራ አጽንተውባቸዋል። በግብፅ ሲኖሩ ወንድ ሆኖ የሚወለደውንም እያነቁ ባህር ይከቱ ነበር። መጨረሻ ላይ ግን እግዚአብሔር ሙሴን አስነስቶ በሙሴ መሪነት በቅዱስ ሚካኤል ተራዳኢነት እስራኤልን ከግብፅ ሲያወጣ የእስራኤል ጠላቶች የሆኑ ግብፃውያንን እነሱ እያነቁ የእስራኤልን ልጆች ባህር ይከቱ እንደነበረ የግብፃውያን ወንዱ ደግሞ ከሕፃን እስከ ትልቅ ድረስ ፈርዖን ተከትሎ እስራኤልን ለመመለስ ሲሄድ ባሕረ ኤርትራ አስጥሟቸው ሁሉም አልቀዋል ማለት ነው እና ለጊዜው በእኛ ላይ መከራ ያመጣሉ። ኋላ ግን በእነሱ ደግሞ መከራ ይመጣባቸዋል በሰሩት ስራ። እኛ መቀጣጫ ንስሐ መከራ የሚመጣብን ደግሞ ንስሐ እንድንገባ ነው። ወደ ንስሐ እግዚአብሔር እየጠራን ነው።
ህመም አለ፣ ልዩ ልዩ በሽታ ሊሆን ይችላል። ይኸው ጦርነትም ረሃብም ይሄ ለንስሐ ጥሪ ነው። ይህን ሰምተን ከተመለስነ ያው መዓቱ ይርቃል። ቤተክርስቲያንም በቅዱሳን መላእክት ተጠብቃ ትኖራለች። ያለዛ በስተቀር እኛ ለመጠበቅ ብቁ ስላልሆነ መላእክት እኛንም ቤተክርስቲያንንም አይጠብቁ። በጣም አመሰግናለሁ። በደንብ ነው የተብራራልኝ። መንግስተ ሰማያት ልዩ ልዩ በሆነ ስራ የጽድቅ ስራ ትወረሳለች የሚል አለ እና ከዛ ጋር አያይዞ 100 ያፈራ 60 ያፈራ 30 ያፈራ የሚል አለ። በተለያየ እንትን የምንኖር ሰዓት ከሆነ 30 100 60 መባሉ ምንድነው የቁጥር ልዩነቱ? ሁላችንም ሄደን አንዴ መንግስተ ሰማያት የምንኖር ከሆነ የቁጥር ልዩነቱ ምንድነው የሚያመጣው? ሰው በዚህ ዓለም ሲኖር በአቀማመጥም እኩል አይደለም። ባለስልጣን ከፍ ይላል፣ ተረሶ ደግሞ ዝቅ ብሎ ይቀመጣል። እንደየደረጃው ነው። መንግስተ ሰማያት በመግባት እኩል ነን። በአቀማመጥ ግን እግዚአብሔር በሰጠው ክብር ልዩነት አለ ይኖራል። እሺ ጥያቄን እየጨረስኩ ነው። የመጨረሻ አንድ ጥያቄ ነው የሚቀረኝ። እሱ ምንድነው? በመጨረሻው ዘመን መልካም የሰራ እንግዲህ ወደ መንግስተ ሰማያት፣ ክፉ የሰራ ደግሞ ወደ ገሃነመ እሳት ይሄዳል ይላልና የኛ ቤተክርስቲያናችን አስተምረው መንግስተ ሰማያትን ስንወርስ ከቅዱሳን መላእክት ጋር አብረን እንደምንኖር ያተታል መጽሐፉ ላይ ያነበኩት እና ከነርሱ ጋር ስንኖር በምን አይነት መገለጽ ውስጥ ነው የምንኖረው? እንደ መላእክታን ነው የምንኖረው ወይንስ እንደ ሰው እንደዚህ ማንነታችን ነው የምንኖረው? ምን አይነት አኗኗር ነው የሚኖረን በዛ ውስጥ? በዳግም ትንሣኤ የሰው ልጅ በ40 ቀኑ ተስሎተ መልክ ይፈጸምለታል። ነፍስና ስጋ ይዋሃዳሉ። እሺ ነፍስና ስጋ ከተዋሃዱ በኋላ በተለያየ ምክንያት ይሁን በህመምም በመድኃኒትም በልዩ ልዩ ሊሆን ይችላልና ከእናቱ ማይፀን ከወረደ ጀምሮ ውሃ የወሰደው አራዊት የበሉት እሳት የበለው አመድ የነበረው ሁሉም ሞቶ የተቀበረውም ሁሉም ታድሶ ይነሳል። ከተነሳ በኋላ ዓለመ ነፍስ በግዙፍ ስጋ እንኖራለን። ዓለመ ነፍስ ማለት የነፍስ ምግቧ መጠጧ ምስጋና ነው። በስጋ በማይፈርስ በማይበሰብስ በግዙፍ ስጋ ነው የምንኖረው። ዓለመ ነፍስ ደግሞ መላእክትን መስለን በመላእክት ዘንድ መጋባት መብላት መጠጣት እንደሌለ ሁሉ እኛም መላእክት መስለን ነው የምንኖረው። እሺ አመሰግናለሁ መምህር። ጥያቄዎችን እጨርሻለሁ። ከዚህ ጋር በተያያዘ ተመልካቾቻችን የነበረን ቆይታ ይሄንን ይመስላል። ዛሬ በአንደኛው መጽሐፍት ማለትም ነገረ መላእክት በሚለው በዚህ መጽሐፍ ብቻ ነው ውይይት ያደረግነው። በሚቀጥለው ደግሞ እንግዲህ ድጋሜ እንገናኛለን ብዬ አስባለሁ። ምስጢረ ስነ ፍጥረት በሚለው ደግሞ እንወያያለን። ለዛሬ የነበረን ቆይታ ግን ይሄንን ነው ይመስለው። ይሄንን መጽሐፍ ገዝታችሁ ብታነቡ በጣም ብዙ ነገር ታተርፉበታላችሁ። በውስጡ በጣም ብዙ ነገሮችን ይዟል። ስለ መላእክት የምትፈልጉትን ጥያቄ በሙሉ ታገኙበታላችሁ፣ ታተርፉበታላችሁ። መምህር ጥያቄን አክብረው እዚህ መጥተው ስለዚህ መጽሐፍ ማብራሪያ ስለሰጡልኝ ከልብ አመሰግኖታለሁ። እንግዲህ በመጨረሻ አንድ ጓደኛዬ መጽሐፍ ጽፏልና እሸቴ በርሄ ይባላል። ለመጡ እንግዶች በሙሉ አንዳንድ መጽሐፍ ስጦታ ስጥልኝ ብሎ ሰጥቶኛል። እስኪ እንግዲህ እርስዎ ምንም መንፈሳዊ ቢሆኑም መጽሐፍትን አንብበው የሆነ ነገር ሊያዩት ይችላሉና ይህን መጽሐፍ በስጦታ መልክ ሰጥቶታለሁ። እናመሰግናለን። እስኪ ይዩትና እንግዲህ እርስዎ ደግሞ መጽሐፉን ያዩታል። የነበረን ቆይታ ይህንን ይመስላል። በጣም ነው የማመሰግነው። ማመስገን የሚፈልጉት አካል ካለ ግን ይሄው እድሉን ሰጥቻለሁ። ያመስገኑና ፕሮግራማችን እንዘጋለን። እሺ ያው መጽሐፍ ለመጽሐፍ የሚያነሳሳና አንባቢ ስላለ ነው። አንባቢው ደግሞ ኦርቶዶክስ ነው። ስለዚህ የኢትዮጵያን ኦርቶዶክስ ምዕመናን በያሉበት በውጭም በሀገር ውስጥም እግዚአብሔር ጠብቆ ከመከራ እንዲሰውራቸው እመኛለሁ። እናመሰግናለን ተመልካቾቻችን። የነበረን ፕሮግራም ይህንን ይመስላል። መምህርን በጣም አመሰግናለሁ። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ።